ሰላም ፋሚሊዎቼ እንዴት ናችሁ? አለሁ እኔ በጣም ደህና ነኝ። ቴክስት እንዳደረጋችሁልኝ ብዙዎቻችሁ ኢንቦክስ ላይ ቴሌግራም ላይም እዛ ላይም እንደጻፋችሁልኝ ጌም መጫወት እንፈልጋለን ስለ ጌም ቪዲዮ ስራልን እንዳላችሁኝ ጌም መጫወት ለምትፈልጉ እንዴት የቱ ጋር እንዳለ እያንዳንዱን በዚህ ቪዲዮ አሳያችኋለሁ ማለት ነው። እና አብራችሁኝ ቆዩ። ቪዲዮውን ስትጀምሩ ሰብስክራይብ አድርጋችሁ ጀምሩ። ላይክ ማድረጋችሁ እንዳይረሳ። እስካሁን እዚህ ቻናል ላይ ፖስት ሳረግ ለእናንተ ፖስት ሳረግላችሁ እየተጠቀማችሁ ከሆነ ይሄ ለእናንተ ቪዲዮ ቀጣይ እንድሰራ አፕሪሺየት ያደርገኛል። ሰብስክራይብ ስታደርጉ ላይክ ስታደርጉ አፕሪሺየት ያደርገኛል ማለት ነው። ምንድነው ማሳያችሁ አሁን ቀጥታ እንትን ለማድረግ ምንድነው የምታረጉት? ዳይመንዳችሁን ትገባላችሁ። ዳይመንዳችሁ ያላችሁ ዳይመንድ መጀመሪያ ግን ምንድነው የምነግራችሁ ጌም ለመጫወት መጀመሪያ ሌቭል 3 ኔክስት ያለፉት ቪዲዮዎች ፓስት ያለፉት ቪዲዮዎች ላይ እንደተመለከታችሁት ሌቭል 3 መግባት አለበት። ሌቭል 3 ለመግባት ያው ኤክስቼንጅ ኮይኑ መላላክ መቀያየሩ ላይ ነው። ያኔ ስትቀያየሩ ሌቭላችሁ ስንት ይገባል? 3 ይገባል ማለት ነው። 3 ሲገባ ነው ጌሞች የሚመጡት። በዜሮ ሆናችሁ መጫወት አትችሉም ማለት ነው። ኤክስቼንጅ አድርጋችሁ 3 ከገባችሁ በኋላ ዳይመንዳችሁ መታችሁ ቱ ኤክስቼንጅ የሚላላችሁ ቱ ኤክስቼንጅ የሚለው ጋር መታችሁ መቀየር የምትፈልጉት ለምሳሌ 10,000 ከሆነ 10,000 አማውንት ከሆነ 10,000 ስትሉት 9,200 ኮይን ኤክስቼንጅ ያደርግላችኋል ማለት ነው። ኤክስቼንጅ ብላችሁ ወደ ኮይናችሁ ወደዚህ በመቀየር እኔ አሁን የመቀየር እንትን ስለሌለኝ ነው መቀየር ትችላላችሁ ማለት ነው። ከዛ በኋላ የት ጋ ነው ከቀየርን በኋላ የምንጫወተው ለሚለው ደግሞ እዚህ ፓርቲ የሚለው እዚህ ጋር ሆስት ፓርቲ ሚል አለላችሁ። ፓርቲ ሚል አለ ከሆስት አጠገብ ፓርቲ ሚል አለላችሁ። ፓርቲ ሚለው ጋር ስትመለከቱ እዚህ ጋር ከላይ የተደረደሩት እንዳለ ጌሞች ናቸው። እነዚህ እንደምትመለከቷቸው እያንዳንዱ ጌሞች ናቸው ማለት ነው። ለምሳሌ እኔ ብዙ ጊዜ እንትምላቸው የቶቹን መሰላችሁ መሞክራቸው ዌል አለ፣ ኦሽናንት አለ፣ ከዛ ቤትል አለ። እነዚህ ሶስቱ ላይ ነው ብዙ ጊዜ ማተኩረው። ሌሎቹ ላይ ብዙም ሞክሬያቸው አላቅም። ጃንግል አሉ፣ ጃንግልም አለ። በእነዚህ መሞከር ትችላላችሁ ማለት ነው። ለምሳሌ ኦሽናንት እንግባ። ስትገቡ የራሳችሁን ቤት ሆናችሁ እንትን ማለት ትችላላችሁ ማለት ነው። ስትገቡ በዚህ መሰረት ያመጣላችኋል። ሎድ እስኪያደርግ እንጠብቀው። በዚህ መሰረት ጌሙን ያመጣላችኋል ማለት ነው። እና እዚህ ጋር የምትመለከቱት እዚች ጋር ያለው የእናንተ የኮይን ብዛት ነው ማለት ነው። እዚህ ጋር የምትመለከቱት የእናንተ የኮይን ብዛት ነው ማለት ነው። እዚች ጋር ደግሞ እዚህ ጋር እነዚህ ጋር የምትመለከቱት ፕላስ ብንለው አሁን ለምሳሌ እዚች ጋር ፕላስ ብንለው ፕላስ ብንለው 240 እዚህ ጋር ጌሙን በ240 ነው የምጫወተው። እዚህ ጋር 10,000 ካለን ከ10,000 ላይ 240ውን ይቆርጠዋል ማለት ነው። 240 አድርጋችሁ እዚህ ጋር ስፒን ትሉታላችሁ ማለት ነው። ቆይ እንትን ልበልና እየተጫወትኩኝ ላሳያችሁ ማለት ነው። ለእናንተ እየተጫወትኩ ላሳያችሁ። እሺ እንምጣና ቱ ኤክስቼንጅ እዛ አማውንት 10,000 እንበል 9,200 ኤክስቼንጅ እናንተ ለማሳየት ያክል ነው። በዚህ መሰረትም እንትን ማለት ትችላላችሁ። ቅድሙ ጋር ሄዳችሁ ጌሙን መንካት ትችላላችሁ። እዚህ ከተደረደሩት ከታች እዚህ ጋር እንደምትመለከቱት ከተደረደሩት አንዱ እዚህ ጋር መሃል ላይ ያለው ጌም መጫወቻ ነው። እንዲህ ስትነኩት የጌም አማራጮችን ብዙ ያመጣላችኋል። የምትፈልጉትን ለምሳሌ ኦሽን ከሆነ ኦሽኑን እንደዚህ ትመርጡታላችሁ ማለት ነው። እንደዚህ ይገባላችኋል። አሁን አማውንት 240 120 እናድርገው። ለምሳሌ በ120 ከሆነ ስፒን እንለዋለን ማለት ነው። ስፒን ስንለው በዚህ መሰረት ያሽከረክርልናል ማለት ነው። 0 ብሏል እዚህ ጋር 0 ቱይን 120 ኮይን ወስዶታል ማለት ነው። 120 ኮይን ወስዶታል ማለት ነው። ለምሳሌ አማውንቱን እየጨመራችሁ በመጣችሁ ቁጥር ምንድነው የሚሰጣችሁም ሊጨምር ይችላል ማለት ነው። እንደዚህ ካረግነው አሁን ለምሳሌ እንዲህ ስፒን እናረጋለን ማለት ነው። ስፒን ስናረግ አሁንም የለም አልሰጠንም።
ከዛ በዚህኛው 200 ሰጥቶናል። 240 ነበረ የተጫወትነው 240 ወስዶብናል ማለት ነው። አሁንም እንሞክራለን ማለት ነው። አሁንም ወስዶታል። ኮይናችሁን በዚህ መሰረት ስፒን እያደረጋችሁ ጌማችሁን መጫወት ትችላላችሁ ማለት ነው። እዛ ዊን ስታደርጉ አሁን ለምሳሌ እንሂድ 100 ነው። አሁንም አልሰጠንም ማለት ነው። 2000 አሁን በ240 2700 ኮይን ሰጥቶኛል ማለት ነው። በ240 2700 ዊን አድርግ ያለው ማለት ነው። እናንተም በዚህ መሰረት ኮይናችሁን ከፍ ዝቅ እያደረጋችሁ ፕላስ እያደረጋችሁ መጫወት ትችላላችሁ ማለት ነው። ከዛ እሺ ቀጥታ አሁን ደግሞ ሌሎችን መጫወት የምትፈልጉ ከሆነ በዚህ መሰረት እንሄዳለን። በትልን ላሳያችሁ። ኦኬ እዚች ጋር በትል ልክ ሲከፍት በዚህ መሰረት ነው የሚያመጣላችሁ ማለት ነው። እዚህ ጋር ያላችሁ እዚች ጋር የምትመለከቱት ያላችሁ የኮይን መጠን ነው ማለት ነው። እዚህ ጋር የምትመደቡባቸው ለምሳሌ እንዲያርጋችሁ እዚህ ጋር ሰሌክት አረጋችሁ እንበል። ሰሌክት ሆኗል። አሁን ይሄኛውን ብንለው እሺ ይሄኛውን ሰሌክት ብንለው እንዲህ ምልክት ያመጣበታል እንደዚህ ማለት ነው። ይሄ የምትመድቧቸው መጠኖች ነው። 50 ብለን አሁን እዚህ ቀይዋ ላይ ሬድ እቺ ቀይዋ ላይ ለመመደብ ከፈለግን 50 እንዲህ ስናደርገው 0 የነበረው በ50 እሷ ጋር መድባቸዋል ይለናል ማለት ነው። እዚህ ጋር ከሆነ ደግሞ እሱ ጋር በ50 መድባቸው 50 ከሆነ በ50 ማለት ነው። አሁን ማን ይወጣል? እሱ ወጣ። ስለዚህ በ50 ኮይን መድበን 0 ሆኗል ማለት ነው። አላገኘንም ማለት ነው። ቀጣይ የሚሆኑት በእንደዚህ እዚህ ጋር ያደረጋችሁ በግምታችሁ እዚህ ጋር ያው ቀይ ሰማያዊ እያለ የሚወጡባቸው ሜቶዶች አሉ። እናንተ ይወጣል ብላችሁ የምታስቡትን ማድረግ ትችላላችሁ። ከታች ደግሞ የምትመለከቷቸው ፔር የሚል አለ፣ ከለር የሚል አለ፣ ሲኩዌንስ የሚል አለ፣ ፒውርሲክ ኤንድ ሴት የሚል አለ ማለት ነው። ከዛ ከላይ እንደምትመለከቱት አሁን ሲወጣ ሃይ ካርድ ማለት ሃይ ካርድ የሚሉት ኖርማል ከለር ብቻ ወይ ብሉ ወይ ሬድ ብቻ ነው የሚወጣው ማለት ነው። ላይ ሃይ ካርድ የሚለው ቦታ ላይ ግን ፔር ካለ ሃይ ካርድ እዚህ ጋር ቀይ ላይ ወጥቶ ፔር ከሆነ እዚህ ጋር መድባችሁ እዚህ ጋር ብትመድቡ ታገኛላችሁ ማለት ነው። ፔር ላይ ከወጣና ቀይዋ ላይ ከወጣ ከዛ ለምሳሌ ሰማያዊ ላይ እና ፔር ላይ መድባችሁ ከሆነ ፔር ላይ መድባችሁ ከሆነ ፔር ወጥቶ ቀይዋ ላይ ቢሆን የሰማያዊውን ትበላላችሁ፣ የፔርን ትበላላችሁ ማለት ነው። ምንድነው ልዩነቱ ከታች ያሉት ካልከኝ ለምሳሌ 50 በ50 ኮይን ከመደብ ከታች ያለው ላይ ፔር ላይ ካረከው እዚህ ጋር እንደምትመለከቱት እዚህ ጋር ስሞች ይወጣሉ። ፔር ከለር ምናምን ሊል ይችላል እዚህ ጋር ማለት ነው። እዛ ጋር ያሉት ስሞች ሲወጡ ነው እናንተ የምታገኙት። ያው ለምሳሌ ፔር ወጥቷል ማለት ነው። እዚህ ላይ ከመደባችሁ እዚህ ላይ አሁን ከመደባችሁ ታገኛላችሁ። 50 ከሆነ 50 ሲባዛ በ3 150 ታገኛላችሁ ማለት ነው። እዚህ ጋር እንደምትመለከቱት በ5000 በ10000 የሚመድቡ አሉ። በ5000 ከመደባችሁ 15000 ማለት ነው የምታገኙት። እድላችሁ ይወስናል። ከለር ላይ ከሆነ ደግሞ 5000 ከሆነ 5000 ሲባዛ በ10 አድርጎ ይሰጣችኋል ማለት ነው። ከለር ወጣ። አሁን ለምሳሌ ብዙ ያሳይ ከለር ከሆነ አሁን እዚህ ጋር በ5000 የመደበ ሰው 50000 ያገኛል። 5000 ሲባዛ በ10 50000 ማለት ነው። በዚህ መንገዶች የኛውን እንደዚህ ነው የምትጫወቱት ማለት ነው። እሺ ሌላው ደግሞ ጌም ለምሳሌ ዌል እንሂድ። ሌሎቹም በዚህ መሰረት ስፒን እና እንደዚህ ምድቦች ናቸው ያሉት ማለት ነው። እሺ እዚህ ላይ ደግሞ ምንድነው ኦድ ናቸው እንደምትመለከቷቸው እዚህ ጋር ይሽከረከራል። ይሄ ምልክቱ ሲሽከረከር እንደዚህ ሲሽከረከር ሰማያዊው አለ፣ ከዛ 17 ወድ አለ፣ 5 ወድ አለ፣ 8 ወድ አለ፣ 5 2 ወድ የሚሉ አሉ ማለት ነው። ከዛ እዚች ጋር ምንድነው የምታደርጉት እዚህ ጋር የኮይኑን መጠን እንደዚህ ሰሌክት ታረጉታላችሁ። ሰሌክት እያረጋችሁ ይኸው ሰሌክት እንዲህ ነው ሰሌክት እያረጋችሁ ነው የምትመድቡት ማለት ነው።
ሶ ሰሌክት አድርጋችሁ መመደብ የምትፈልጉት ለምሳሌ አረንጓዴ ላይ ከሆነ አረንጓዴ ላይ አርጋችሁ ሲዞር አረንጓዴው ላይ ከወጣ የመደባችሁት በ10 ከሆነ አረንጓዴ ላይ መደባችሁ ከሆነ በ2.5 ይባዛላችኋል። 10 ኮይን ከሆነ በ2.5 ሲባዛ አድርጎ ይሰጣችኋል ማለት ነው። ሶ በ100 ከሆነ የመደባችሁት ኦድ ብዛት ይባዛል። አሁን ለምሳሌ 5.9 ኦድ ላይ በ100 ለምሳሌ እዚህ ጋር እንደምትመለከቱት 177,000 ዊን አድርጓል ማለት ነው። አንደኛ ላይ ያለው ማለት ነው። ሶ በየሆነ ያክል እንትን እየመደባችሁ በምትመድቡት ኦድ ልክ ይሰጣችኋል ማለት ነው። ሶ ጌም በዚህ መሰረት ነው የምትጫወቱት። ሉዝ የምታደርጉትና ዊን የምታደርጉትን ከላይ ያሳያችኋል ማለት ነው። ሶ በዚህ መሰረት ዊን የምታደርጉትን እዚች ጋር ነው የምትመለከቱት። ያላችሁ ኮይን ሲጨምርና ሲቀንስ እያያችሁ ተጫወቱ ማለት ነው ባላችሁ የምትጫወቱ ከሆነ። እና ሌላው ነገር ደግሞ ምንድነው ጋምብሊንግ ነው። ጋምብሊንግ ለምሳሌ እንደዚህ እናደርግና ጊፍት ሚል አለ። ጊፍት ሚለውን ከነካን በኋላ እሺ እንውጣ። ኔትወርክ የሚጨናነቅበት ቤት ስለሆነ ነው። ቤት ይለያያል። ኦኬ እሺ እዚህ ትመጡና የጊፍት ምልክቱን ትነኩታላችሁ። ጋምብል ለማድረግ ስትፈልጉ ላኪ የሚለውን ነው የምትነኩት ማለት ነው። ላኪ የሚለውን ለምሳሌ 50 120 ሚል አለ። ከዛ ደግሞ እዚች ጋር 50 ሚል አለ። 120 240 240 500 እያለ እነሱ የምትሞክሩባቸው ነው። እና እዚህ ጋር ለምሳሌ ሰሌክት ኦል ካላችሁት ለሁሉም ሰው ነው። 50 አንድ ላይ አድርጋችሁት አንዱ ላይ መርጣችሁ ለምሳሌ 50 ላይ አርጋችሁት ከሆነ ባለ 50ውን ለሁሉም ሰው ነው ጋምብል የምታደርጉት። ጊፍት ነው የምትሰጡት። ጊፍት ማለት ያው እናንተ ጊፍት ስትሰጡ ስትሞክሩ እድላችሁ ላኪ ላይ ከሆነ መልሶ ሊሰጣችሁ ወይ እጥፍ አድርጎ 10 ሺህ አውጥታችሁ ለምሳሌ 20 ሺህ አድርጎ ሊሰጣችሁ ይችላል። በ5000 ተጫውታችሁ ሊሆን ይችላል። ከፍ ያደረገ ሊሰጣችሁ ይችላል ማለት ሶ ኦል ካረጋችሁት ያው መጠኑ እየጨመረ ይመጣል። አንድ ከሆነ አሁን ለምሳሌ እዚች ጋር አንድ ከሆነ ለእያንዳንዱ አንዳንድ ይህን ባለ 54ቱን አንዳንዴ ይሰጠልኝ ነው። ከዛ በኋላ 5 ላይ ከሆነ ደግሞ ምንድነው 5 ጊዜ ባለ 50ውን ለአንዱ 5 ለአንዱ 5 ለአንዱ 5 ኦል አርጋችሁ ከሆነ ለስምንቱም 5 በዛው ልክ ኮይናችሁን ይቆርጠዋል ማለት ነው። ሶ 77 ላይም ከሆነ እንደዛው እየጨመረ ይሄዳል ማለት ነው። ከዛ እናንተ ራንደምሊ መርጣችሁ ማድረግ ከፈለጋችሁ ለዚህ ሰው ነው ጋምብል ማድረገው ብላችሁ የምትፈልጉ ከሆነ ለምሳሌ እንዲህ ያረጋችሁ ሰሌክት ያረጋችሁ ላኪ መረጣችሁ። ከመረጣችሁ በኋላ ሴንድ ነው የምትሉት። ሴንድ ስታረጉ አሁን 4 ልኬ 2 ዊን አድርጌያለሁ። 4 ልኬ 2 ዊን አድርጌያለሁ። እዛ አሁን ላኩኝ የለም ኤክስ ነው እዚህ ጋር ነሽ የምትታየው። ያው እዚህ ጋር 2 ዊን አድርኩኝ 4 ልኬ እዚች ጋር ተመልከቱት። አሁን የለም አሁንም የለም ማለት ነው። እዚህ ነካ ያረግን ነው የምንጫወተው። ከዛ ያው 2 አሁንም 4 ልኬ 2 ነው የሰጠኝ ማለት ነው። ሶ እንደዚህ ያረጋችሁ እየሰጠኝ አይደለም ማለት ነው። በዚህ መንገድ እያያችሁ መጫወት ትችላላችሁ። ለምሳሌ አንድ ሰው ላይ መሞከር ከፈለጋችሁ እንደዚህ ሰሌክቱን ታጠፉታላችሁ። ከዛ አንድ ሰው ላይ ብቻ ሆነ አሁን ባለ 50 እንደዚህ ያረግን ከዛ ሴንድ እንለዋለን ማለት ነው። ከዛ ሴንድ ስንለው መረጥን የለም። ከዛ አሁንም የለም ማለት ነው። ከዛ አሁን 1 ልከን 2 አገኘን። ባለ 1 ነው እየላክን ያለ ነው ማለት ነው። ሶ 1 አሁንም እየላክን ምንም የለም ማለት ነው። አሁን 2 ሰጠን ማለት ነው። በዚህ መሰረት የኮይኑን ብዛት በ5 በ4 እያደረጋችሁ ከፍ ስታደርጉት በአንድ እየሞከርኩኝ ለእናንተ ለማሳየት በአንድ እየሞከርኩኝ ስለሆነ ነው። ለምሳሌ አሁን አንዱ ላይ እንደዚህ ሰሌክት እናርግና በ5 እናርገው ማለት ነው። ከዛ በ5 ስናደርገው ሴንድ እንለዋለን ማለት ነው። ከዛ 10 ሰጠን 2 እጥፍ ሰጠን ማለት ነው። 2 እጥፍ ሰጠን ማለት ነው። ሶ እንደዚህ ያደረጋችሁ አሁንም ሰሌክት ስናደርገው ስንት 2 ሰጠን። አሁን 5 ሞክረን 2 ሰጠን ማለት ነው። በዚህ መሰረት እንደዚህ ያደረግን 2 ሰጠን። ሶ በዚህ መንገድ ጋምብል ማድረግ እንደዚህ ነው የምትችሉት። ጌም መጫወትና ጋምብል ማድረግ ይሄ ነው ማለት ነው። ሶ ይሄን ይመስላል። በሌላ ኔክስት ቪዲዮ እንዲሰራላችሁ የምትፈልጉትን ነገር
ኮሜንት አድርጉልኝ።